በላይኛው ገነት ስላሉ ነፍሳት በአይሁድ ጠቢባን የተጻፈው ነገር ነፍሳቱ ከመለኮታዊ ብርሃን የተነሳ እንደሚደሰቱ ነው። ይህም ማለት በዚያም ኦሪትን መማር አለ ማለት ነው። እዚሁ በዚህ ዓለም ክፉ ዝንባሌ አካልና ቁስ አለ። ይህም መሰናክል ነው። አንድ ሰው የኦሪት ትምህርት ወደሚሰጥበት ቦታ መሄድ ይፈልጋል። ነገር ግን ክብደትና መረበሽ ይሰማዋል። እንዲያውም ወደ ትምህርቱ ቢመጣና ቢማር እንኳ የግማራ ትምህርት ቢሆን የሃላኻ ትምህርት ወይም ሌላ ጥናት ላይ ቢሆን አሁንም የሚገዙት የዚህ ዓለም ዝንባሌዎች አሉት። በእውነተኛው ዓለም ግን ሰው በኦሪት ጥናት በሚጠመድ ጊዜ መሰናክሎችና እነዚህ የቆሳዊ ነክ ሸንኮፎች የሉም። ስለዚህም ኦሪትን በማጥናት ያ ሰው ከቅዱሱ አምላክ ጋር ያለው አብሮነት ይሰማዋል። የአይሁድ ጠቢባን እንዲህ ይላሉ፣ ቅዱሱ አምላክ ራሱን በኦሪት ውስጥ እንዳስገባ ነው የሚታሰበው። አንድ ሰው በኦሪት ሲጠመድ የዓለሙን ፈጣሪ በውስጡ ያስገባል። እነዚህ በጣም ጥልቅ ቃላት ናቸው። ነገር ግን በቶራ ላይ የሚጠመድ ሰው ትርጉሙ ይህ ነው። እርሱ በኦሪት ውስጥ ከሚፈሰው አምላካዊ ብርሃን ጋር ኅብረት ያደርጋል። ስለዚህ ይህ ሰውን ይለውጠዋል፣ እሱንም ከፍ ያደርገዋል፣ በሱም ተጽዕኖ ያሳድርበታል። ቁሳዊ መሰናክሎች ያሉት በዚህ ዓለም ብቻ ነው። በላይኛው በኤዴን ገነት ውስጥ እነዚህ መሰናክሎች የሉም። ስለዚህ ሰው በኦሪት ሲጠመድ ይህ ከኤሎሂም ጋር የመገናኛ አይነት ነው ማለት ነው። ልክ ከእናቱ እንደሚጠባ ሕፃን ማለት ነው። ይህ በዚያ ስለተጻፈው ማለትም በአምላክ ስለመደሰትና ከመለኮታዊ ብርሃኑ ስለመደሰት ለሚለው የሩቅ ምሳሌ ነው። ይህ ለየትኛው የደስታ ደረጃ የሚደርስ? የአይሁድ ጠቢባን እንዲህ ይላሉ፣ የመጪው ዓለም የመንፈስ እርካታ አንዲት ሰዓት ከዚህ ዓለም ሕይወቶች ሁሉ ይልቅ ቆንጆ ናት። ራምባም እንዲህ ሲል ይጠይቃል፣ ለምንድን ነው? ተጨማሪ ማብራሪያ የለውም? የመጪው ዓለም የመንፈስ እርካታ አንዲት ሰዓት ከዚህ ዓለም ሕይወቶች ሁሉ ይልቅ ቆንጆ ናት የሚለው ምን እንደሆነ አብራራልኝ። ምንን ይመስላል? እስቲ ጥቂት አብራራልኝ። የትኛው የደስታ አይነት ነው? የበለጠ መነሳሳት ይኖራል። የአይሁድ ጠቢባን ለአንድ ሰው ስማ፣ ወደ መጪው ዓለም ስትመጣ እንደዚህና እንደዚያ ትደሰታለህ ቢሉ ኖሮ መነሳሳት ይሆንልን ነበር። ራምባም በአስገራሚ መልሱ እንዲህ ይላል፣ እወቅ፣ የኛ ኦሪት እርሷ የእውነት ኦሪት ናት። ሰው አንድን ነገር እንዲያደርግ ፍላጎት እንዲኖረው ብቻ ማንንም ሰው አትዋሽም። የአይሁድ ጠቢባን አይዋሹም። እዚህ ላይ አስገራሚ ጽሑፍ ይመጣል። ልክ ከልጅነቱ ጀምሮ እውር ለሆነ ለታወረ ሰው አንተ በአረንጓዴ በሰማያዊና በቀይ መካከል ያለውን ልዩነት መግለጽ ትችላለህ? አይኑ ያየ የታወረን ሰው አንተ ከእርሱ ጋር ስትነጋገር እሱ አንተ ስለምትናገረው ነገር ይገባዋል። በዘመኑ ቀለም ያላየ ሰው ግን አረንጓዴ ምንድን ነው ብሎ አንተን ይጠይቃል። አንተም አረንጓዴ እንደ ቅጠል ነው ትለዋለህ። እሱም ለአንተ ምን ማለትህ ነው? የሚንኮሻኮሽ ነው ብሎ ይጠይቅሃል። አንተ ለእርሱ ምን ልታስረዳው ትችላለህ? አንተ ቀይ እንደ ሐብሐብ ነው ትለዋለህ። እሱም ጣፋጭ ነው ምንድን ነው ብሎ ይጠይቅሃል። ቃላት የሉም። ጥቂት ለእርሱ ለማስረዳት ብትሞክርም የምታስረዳው ነገር የለህም። ራምባም እንዲህ ይላል፣ ልክ ከውልደቱ ጀምሮ ለታወረ ሰው ቀለምን እንደሆነ መግለጽ እንደማይቻል ሁሉ ምክንያቱም የእሱን የልምድ ዓለም ስለማይወክል ነው። ልክ እንዲሁ አንድ ሰው በዚህ ዓለም እያለ የመጪው ዓለም ደስታ ምን እንደሆነ መግለጽ አይቻልም። ምክንያቱም ያቺ ደስታ የምትመስለው ነገር እጅግ ያነሰ ስለሆነ ነው። ስለዚህ አንተ እሱን እያታለልከው ነው ማለት ነው። ይህ ደግሞ ውሸት ነው። ሙሐመድ በመጪው ዓለም የኤዴን ገነት ውስጥ ምን እንዳለ በትክክል እንደሚያውቅ ወሰነ። እሱ ያደረገው ምንድን ነው? የዚህን ዓለም ፍላጎቶች ሁሉ እነሱን ወስዶ ወደዚህ አስተላለፋቸው። እዚህ ለእነርሱ ክልክል የሆነውን እናንተ እዛ ትደሰቱባቸዋላችሁ አለ። ስለዚህ አንዱ ለምን እዚሁ እናደርገው እንጂ እስከዚያ መጠበቁ ምን ያስፈልጋል ይላል። ነገር ግን የኤዴን ገነት ምን እንደሆነ፣ ነፍስ ምን እንደሆነ የሚያውቅ አስተዋይ ሰው ሁሉ ይህ በጥቅሉ እንደማይገናኝ ይገነዘባል። በእስራኤል ጋዜጦች ላይ የዘገቡ ሰዎች እንደሚሉት አንድ አጥፍቶ ለመጥፋት የፈለገ አሸባሪ ነበር። በመጨረሻ ግን አልሞተም። በሐዳሳ ሆስፒታልም ሲነቃ በዙሪያው ነጭ የለበሱ ብዙ ሴት ነርሶችን አየ። ይሄ የኤዴን ገነት ነው ብሎ ጠየቀ ይባላል። ራሱን ከመሳቱ ሲመለስ ወደ መጪው ዓለም እንደሄደ አስቦ ነበር። መጪው ዓለም ቁሳዊነት፣ ዓለማዊነትና ፍላጎቶች ነው ብሎ ማውራት እነዚህ ከንቱ ነገሮች ናቸው። ይህ የማይረባ ነገር ነው። የእውነት ኦሪት የሆነችው ኦሪት ግን እወቅ፣ የሚብራራ ነገር የለም። ምክንያቱም እንደዚህና እንደዚህ ነው ብለን ብንነግርህ እናታልልሃለን፣ ይህም ውሸት ነው ትላለች። ምክንያቱም ይህ ዓለም ቁስ ነው። ቁስ ደግሞ ምናባዊ ነው።
ቁስ በራሱ ምናባዊ እንደሆነ ሁሉ ነው። በፊዚክስ ቁስ የምናብ አይነት እንደሆነ እናውቃለን። ከቁስ የሚገኙ ደስታዎችም ደግሞ ምናባዊ ናቸው። በነገራችን ላይ ከቁስ የሚመጣ ስቃይም እንዲሁ ነው። አንዳንዴ ሰዎች ስሜት ይሰማቸዋል፣ ይሰቃያሉ። ከቁስ የሚገኝ ስቃይ፣ ይህም ደግሞ የምናብ አይነት እንደሆነ ማወቅ ያስፈልጋል። አንድ ሰው ቁሳዊ በሆነ ነገር ሲሰቃይ፣ በአካሉ ሲታመም፣ እርግጥ ነው እርሱ ህመምተኛ ነው። ህመሞችም አሉት። በእውነተኛው የፍጥረት መለኪያ ግን እንደዚሁ የምናብ አይነት ነው። ይህ የበደሎች ማስተሰሪያ ብቻ ነው። ይህ ምናብ በመጪው ዓለም ብዙ በደሎችን ያስተሰርያል። ምክንያቱም ሰው እዚሁ ይህን ስሜት በደንብ ያስተናግዳልና። ይህ እውነት እንደሆነ ይሰማዋል። መጪው ዓለም ግን የእውነት ዓለም ነው። በዚያ አንድ ሰው ነገሮቹ በእውነት እንዲሰሙት ይሆናል። የመጪው ዓለም የመንፈስ ደስታ አንዲት ሰዓት ከዚህ ዓለም ህይወቶች ሁሉ ቆንጆ ናት ማለት ምን ማለት ነው? የመንፈስ ደስታ ወይም ቆራት ሩዋህ የቃሉ ትርጉም ከዚያ ገነት ገና አልተደሰትክም ማለት ነው። ብቻ በአጠገቡ ስታልፍ የመንፈስ ደስታን ተቀበልህ ማለት ነው። ለምሳሌ በኢየሩሳሌም በጊቫት ሻኡል አንድ ትልቅ መጋገሪያ አለ። ሰዎች በመጋገሪያው አጠገብ ሲያልፉ ታያላችሁ። ይበልጥ ቀስ ብለው መሄድ ይጀምራሉ። ለምን ብትሉ እዚያ ካለው ሽታ ለመለየት ከባድ ስለሆነ ነው። ይህ ቆራት ሩዋህ ወይም የመንፈስ ደስታ ይባላል። ኬኩን ራሱን ገና እኮ አልበላኸውም፣ ግን ባጠገቡ አለፍክ፣ አሸተትከውም። የመንፈስ ደስታ ይህ ነው። በመጪው ዓለም ያለች የመንፈስ ደስታ አንዲት ሰዓት ቆንጆ ናት። ገና ገነት አልገባህም እኮ ባጠገቡ ነው ያለፍከው። ከዚህ ዓለም ህይወቶች ሁሉ ይልቅ ነው የሚለው። የዚህ ዓለም ህይወቶች ሁሉ ምን ማለት ነው? የሚስጥሩ ጠቢባን የሆኑ አይሁድ እንዲህ ሲሉ ይገልጹታል። አንድ መደበኛ ሰውን ውሰዱ። እሱ በህይወቶቹ የተደሰተውን ደስታዎች ሁሉ አስቡ። የስቃይ ጊዜዎች ያሉት፣ እነርሱን በአንድ ጎን አድርጓቸው። ደስታዎቹ ላይ ብቻ አተኩሩ። ሁሉንም በአንዲት እንክብል አድርጋችሁ አስቧቸው። ይህንንም በአንድ ጊዜ ስጡት። ይህ ኃያል ነው። ነገር ግን ይህ የዚህ ዓለም ህይወቶች ሁሉ አይባልም። ምክንያቱም ይህ የአንድ ሰው ህይወት ብቻ ነውና። እሱ ገና የአሜሪካ ፕሬዝዳንት አልሆነም። በየአገሮቹ ያሉ ሰዎችን ሁሉ ውሰዱ። ከተወለዱበት ቀን አንስቶ እስኪሞቱ ድረስ የተደሰቱትን ደስታዎችን ሁሉ ውሰዱ። ይህንም አስቡት። እነዚህን ለማካተት የሚችል ምናብ የለም። አሁንም ቢሆን ይህ የዚህ ዓለም ህይወቶች ሁሉ አይባልም። የምድሩን ነዋሪዎችን ሁሉ ደስታዎችን ሁሉ ፍላጎቶችንና እጅግ ጽኑ የሆኑ ዝንባሌዎችን ሁሉ ጥንካሬዎችን ሁሉ የምድሩን ሁሉ ነዋሪዎች ስሜቶች ሁሉ ውሰዱ። ይህንም አስቡት። ለአንድም ሰው በአንድ ጊዜ ስጡት። አሁንም የዚህ ዓለም ህይወቶች ሁሉ አይባልም። የዚህ ዓለም ህይወቶች ሁሉ ትርጉሙ እንዲህ ነው። መጀመሪያ ከተፈጠረው አዳም ጀምሮ እስከ መሲሁ መምጣት ድረስ የሰው ልጆች ሁሉ የተደሰቱትን ደስታዎች አስቡ። ፈርዖንን ጨምሮ ሰዎችን በሙሉ ውሰዱ። ገና በህይወት የሌሉትን ጨምሮ ሊታሰቡ የሚችሉ የደስታ አይነቶችን ሁሉ ይህን አስቡ። የዚህ ዓለም ህይወቶች ሁሉ የሚባለው ይህ ነው። የአይሁድ ጠቢባን የኤደን ገነት ምን እንደሆነች ታውቃለህ? ገና ገነት ሳትገባ የመጪው ዓለም የመንፈስ ደስታ አንዲት ሰዓት ከዚህ ዓለም ህይወቶች ሁሉ ይልቅ ቆንጆ ናት ይላሉ። ታዲያ የክፉ ዝንባሌ ማታለያው ምንድን ነው? እኛንስ እንዴት ነው የሚያታልልን? ክፉ ዝንባሌ ወደ አንተ ይመጣና ና በገንዘብ ተደሰት፣ በኃጢአት ተሰናከል ይልሃል። አንተም ለሱ ይህ ክልክል ነው ትለዋለህ። እርሱም ምን ለውጥ አለው ተደሰት ይልሃል። የማይገልጥልህ ነገር ምንድን ነው? በዚህ ደስታ ምትክ የሐሺምን ፈቃድ መተላለፍህ ብቻ ሳይሆን ጽኑዎች የሆኑ ደስታዎችን ከአንተ እያጣህ እንደሆነ ነው። ይህ በምን ይመሰላል? ራሳችንን የሎተሪ ቲኬት እንደገዙለት የ3 ዓመት ሕፃን ልጅ አድርገን እንሳል። አንድ ሰው መጥቶ ቲኬቱን ይመለከታል። የ3 ዓመቱ ልጅ የ100 ቢሊዮን ዶላር አሸናፊ እንደሆነ ያያል። ይህ ሰው ምንድን የሚያደርገው? ከኪሱ ከረሜላ ያወጣና ሕፃኑን ይህን ወረቀት በከረሜላ ብንለዋወጥስ ይለዋል። ሕፃኑም ችግር የለም ይላል። ሕፃኑ ገልቱ ነው። ምን ያደርጋል? ወረቀቱን ይሰጠዋል። በዚህ ገንዘብ በሚሊዮን የሚቆጠሩ የከረሜላ ፋብሪካዎችን የመግዛት ችሎታ አለው። ነገር ግን የክፉ ዝንባሌ ሰውን በዚህ መልኩ ያታልለዋል። ልክ እንዲሁ የገንዘብ ደስታን ከረሜላን ይሰጠዋል፣ የዘላለም ሕይወትንም ከእርሱ ዘንድ ያጠፋበታል። ይህንን የሚገነዘብ ሰው ምንም እንኳ ኢጎ ኖሮበት ራሱን ብቻ የሚወድድና በሕይወት መደሰት ቢፈልግም የክፉ ዝንባሌ ፈተና ሲኖርበት ሁልጊዜ ያመዝናል፣ ሁልጊዜ ያስባል። እሱም ንገረኝ እስቲ እኔ ደደብ ነኝ? ከዚህ ነገር ለመደሰት ስል ማድረግ ተገቢ ባይሆንም የሐሺምን ፈቃድ ከመተላለፌ ውጪ አሁን ደስታ ላጣ ሄዳለሁን ይላል። ነገር ግን እዚህ እያታለለኝ ያለ አንድ ነገር አለ። ምክንያቱም የመጪው ዓለም የመንፈስ ደስታ አንዲት ሰዓት ከዚህ ዓለም ሕይወቶች ሁሉ ይልቅ ቆንጆ ናትና።